Revenge. I must have revenge. You may have forgotten me, but I will never forget you. You cannot imagine the depths I would go to stay alive, fueled by my singular hatred for you. መድፈኞች ይሄ ጨዋታ የሶስት ነጥብ ብቻ ጨዋታ አይደለም። ይሄ ጨዋታ ማለት ይሄ ጨዋታ የሶስት ነጥብ ጨዋታ ብቻ ነው ብለህ የምታስብ ከሆነ ተሳስተሃል። ለኔ ግን አይደለም። ለኔ ዱ ኦር ዳይ ነው። ኑር ወይ ሙት ነው። እስከዛሬ አርቴታን እረዳለሁ አይደለ? ከሁሉም ቀድሞ አርቴታን የምረዳ ሰው እኔ ነኝ። በዚህ ጨዋታ ግን ምንም አይነት አንደርስታንዲንግ አልፈልግም። እኔ አርቴታ ምንም አይነት አንደርስታንድ አድርገኝ እንድለኝ አልፈልግም። ምንም አይነት ነገር አልፈልግም። መለጠፍ ብቻ፣ መለጠፍ ብቻ። በቃ ሌላ ሐሳብ አልፈልግም። ሌላ ምንም አልፈልግም። ይሄ ውሻ አሰልጣኝ ማለት ነው አንገቱን ደፍቶ እንዲወጣ ፈልጋለሁ ከሜዳዬ። ያ ውሻ ማርቲኔዝ፣ ውሻ አስቀያሚ ማርቲኔዝ ማለት ነው። እንዲ ቆሻሻው ማርቲኔዝ ማለት አቀርቅሮ እንዲወጣ ፈልጋለሁ። ዋንጫም ለመብላት ማለት ነው ይሄ ጨዋታ ግድ ነው ማሸነፍ ማለት ግድ ነው። ከሙሉ ብልጫ ጋር ማለት ነው። በ3-0 በክሊንሺት 3 ጎል ለጠፍ ካላደረገልኝ አርቴታ አንጀቴ ቅቤ አይጠጣ። ተቃጥያለሁ። ተቃጥያለሁ። በዚህ ሰውዬ ተቃጥያለሁ። እንዲህ በቀል ፈልጋለሁ። በቀል ሪቬንጅ ፈልጋለሁ። ሪቬንጅ ማለት ነው ኃይለኛ ሪቬንጅ ፈልጋለሁ። ኃይለኛ ማለት ነው። ኮፕሊክ ሼር አድርጉልኝ ቪዲዮውን ቤተሰብ ቫይራል እንዲወጣ ፈልጋለሁ። 3-0 ልጥፍ እንዲያደርግ በክሊንሺት 1 ጎል እንኳን እንዳትገባ 1 ጎል አልፈልግም። ልጥፍ እንዲያደርጉልኝ በቃ ጨርሻለሁ። ቆሻሻ አሰልጣኝ ወይኔ የዛሬው ቋጥሮ ይቅርብን ጀማው ይቅርብን። የምሬ ነው። አስቶን ቪላ ያለፉትን 11 ተከታታይ ጨዋታዎች ረምረሞን ያሸነፈው የመጣውን ቡድን በሙሉ ማለት ነው። ዛሬ ግን ይሸነፋል። ዛሬ ኢሚሬትስ ላይ አስቶን ቪላ ድባቅ ይመታል። ያው ስማ እና አቋጥሩ በቃ አትርከው ብዬ ካሁኑ ልነግራችሁ ነው። በኋላ ዞላ እየነገረን ቋጥረን እንቅልፋችን አጣ እንዳትሩ አትቋጥሩ። እኔም አልቋጥርም። ያለን የቋጥሮ ፖቴንሻል አቅም በሙሉ ለማንቸስተር ዩናይትድ ጨዋታ እንጠቀምና እኛ የማንቸስተር ጨዋታ እናይደን አርሰናል ኢግኖር አድርገን እንተዋቸው። ይህ ጨዋታ ያሸንፋሉ። እመኑኝ ያሸንፋሉ። እንዳትደክሙ በኋላ አልሰማንም እንዳትሉኝ። ይኸው ከእንቅልፌ ሳልነሳ ነው በደንብ ሳልነሳ እንዲህ ብዬ ነገርኳችሁ ማለት ነው። በጣም ማምኔ ነገርኳችሁ። ባለፈው የመጀመሪያ ጨዋታውን ከአስቶን ቪላ ጋር እንግዲህ ያደረግነው ቪላ ፓርክ ላይ ማለት ራሱን የቻለ ሎጂካል የሆነ በቂ የሆነ ምክንያት አለ። ግን እኔ ትልቅ ክለብ ስለሆንኩ በምክንያት አላምንም። አክሰፕት አድርጌዋለሁ ሽንፈቴን ማለት ከታች የሆነ ቀስት የሚታይ ከሆነ ማለት ይሄን ቪዲዮ እያየ ቢያንስ 5 ኮፒ ሊንክ ሻት እንድታደርጉልኝ ከወዲሁ አሳስባለሁ። ከአስቶን ቪላ ጋር እንድንሸነፍ ካደረጉን በቂ ምክንያቶች መካከል እንግዲህ ቪላን ከማግኘታችን ከ2 ጨዋታ በፊት ኃያሉንና ገናናውን ባየር ሙኒክን ትንንሽ አድርጌ አዋርጄ እንደሸኘሁት እንግዲህ ያው የሁሉም አደባባይ ነው። ያኔ ማንም ጠላትም ዘምሮልኛል። ዛሬ የሚያስቀብጠው ከዛ በኋላ ስታንፎርድ ብሪጅ ላይ ቼልሲ ምን ያክል ጨዋታውን የዋንጫ ጨዋታ እንዳደረገው መቼም ሁላችንም አይተናል። እኔ ላይ ያባከነው ኢነርጂ እስቲል ሪከቨር ማድረግ አልቻለም። በሳሩም በቅጠሉ መቀለጫ ሆኗል ቼልሲ ግን እኔ ላይ ያባከነውን ኢነርጂ አይታችኋል ከዛ በኋላ ነው እንግዲህ ቪላ ፓርክ ላይ አስቶን ቪላ በደካማ ጎናችን ገብቶ በደከምንበት እኛን ማዋረድ የቻለው ግን ነገ በቀል ምን ይመስላል፣ ሽንፈት ምን ይመስላል የሚለውን እየዬ አስብዬ ሁለተኛ እንዳይሳፈተኛ አድርጌ በሚገርም ሁኔታ አንገት አስደፋለሁ። ይመቻችሁ። አርሰናል ከአስቶን ቪላ የሚያደርጉት ጨዋታ የዋንጫውን ጉዞ የመወሰን አቅም ነው ያለው ሲሉ ብዙዎች
ተንታኞች ሐሳባቸውን እየገለጹበት ይገኛል። ከበድ ያለ የሰርግ ጥሪ ለሁሉም የእግር ኳስ ቤተሰብ ላደርግ ነው የመጣሁት። የወይዘሪት አርሴናልና የአቶ አስቶን ቪላ የሰርግ ስነ ስርዓት ዛሬ ምሽት 5 ከሩብ ላይ ስለሚደረግ ሁሉም የእግር ኳስ ቤተሰብ እንዲገኝ ስንል በአክብሮት ጠርተናል። ከአክባሪ ጠሪው ደግሞ ማንቸስተር ዩናይትድ ማለት ነው። በዛሬ ጨዋታ ማየት የማልፈልጋቸው ሁለት ነገሮች፣ የመጀመሪያ ሽንፈት ወይም አቻ ጭራሽ ማይታሰብ ነው ሚኬል አርቴታ ምንሰማ ከሆነ፣ ሁለተኛና ዋነኛው ይሄን አማዱ ኦናና የሚባል ተጫዋች በጭራሽ ሜዳዬ ውስጥ ይሄን ሴሌብሬት እንዲጠቀም አልፈልግም። ማን አልገባችሁም? እንዴት አባቱ እንደሚያቃጥል ጠላቴ ቡድን ላይ ይሄን ሴሌብሬት ሲጠቀም አይደለም ጠላቴ እኔን ይሰማኛል። አስቡት እስቲ ኤምሬት ስቴዲየም የሆነ ነገር ተፈጥሮ ደጋፊውን ሲያስጨፍር የአስቶን ቪላ ደጋፊን መልበሻ ክፍል ውስጥ እንዲህ ብሎ ሊገባ እግር ነው። ዛሬ አንድም የአርሰናል ደጋፊ የጨዋታ ቀን ነው ሲል እንዳልሰማ፣ የበቀል ቀን ነው፣ የሞት ሽረት ትግል ቀን ነው። ኮመንት ላይ ካሞን የገነስ ብላ አጨናንቅኝ ኮፒ ሊንክ ፎሎ እያረግ ነገ አስቶን ቪላን ኤምሬትስ ላይ ይጋብዛል። ይህ ጨዋታ እጅግ ወሳኝ ነው። እውነት ለመናገር እኔ ነገ አርሰናል ቢሸነፍ ወይ አቻ ቢወጣ፣ ባለፈው አርሰናል ከሰንደርላንድ ጋር አቻ የወጣበት ጊዜ ለአርሰናል ማአት የመጣ ነበር የሚመስለው። አንዳቻ ተለያይቶ ታስታውሳለህ አይደል? የተሸነፈ ያህል ስሜት። አሁን ደግሞ ቢሸነፍስ ምንድነው በተጫዋቾቹ ላይ ስነ ልቦና የሚፈጠረው? ስለዚህ እኔ የኤምሬትሱን የምሽቱን ጨዋታ አፈራለሁ። እውነት ለመናገር አርሰናል ቢሸነፍ በጣም መጥፎ ጠባሳ ነው ለመድፈኞቹ። ምንድነው አርሰናል ያለመደውን ነገር አሁን ለደጋፊው ያስለመደ ነው። አርሰናል ጭንቅ አልለመደም፣ ደጋፊው ጭንቅ እየለመደ ነው። አርሰናል ነጥብ መጣል አይወድም ነበር፣ አርሰናል ነጥብ እየጣለ ነው። አርሰናል ጎል ያስቆጠር ነበር፣ አሁን ጎል ቶሎ አያስቆጠርም። አርሰናል ጎል ይቆጠርበት ነበር፣ ቶሎ ጎል ይቆጠርበት ነበር። ከዛስ ማንቸስተር ሲቲ ደግሞ አለሁ እያለ መጥቷል። አሁን ደግሞ ተጋጣሚው በየአመቱ 2 እና 3 አመት ለአርሰናል ዋንጫ ማጣት ምክንያት የሆነው አስቶን ቪላ መሆኑ የነገውን ጨዋታ ወይም ደግሞ ኤምሬትስ ላይ የሚደረገውን ጨዋታ እኔ ያስፈራኛል። ቪላ ከአርሰናል በኤምሬትስ በጣም ያጓጓኝ ጨዋታ፣ እንደ ጎል የሚያረካ ሴቭ ዋትኪንስ ተቀይሮ የ111 አመት የአስቶን ቪላን ታሪክ ቀይሯል። 11 ተከታታይ ጨዋታ በማሸነፍ ከቀጠሉ ብቻቸውን ይጋሩታል ነው ኤምሬ። ካቆሙም ደግሞ በ11 አመት ታሪካቸው ትልቁ ሰክሰሳቸው ይሄ ነው። ከኋላ ከመምራት ተነስቶ አስቶን ቪላ ባለፉት 3 ሲዝኖች 54 ነጥብ በመሰብሰብ ከየትኛውም የፕሪሚየር ሊግ ክለብ በላይ ነው። ሚኬል አርቴታና ኤብሬች ኤዜ ምን አይነት ግንኙነት ላይ ነው ያሉት? ሚኬል ሜሪኖ ትክክል ነበር ወይ? አርሰናል እየመረጠ ያለው የጌም ማኔጅመንት ለጨዋታ መደራረብ አስቦ ነው ወይ? ሁሉም በኤምሬትስ ማክሰኞ ማታ መልስ ያገኛል ብዬ አስባለሁ። በጣም ነው የጓጓሁት ለዚህ ጨዋታ። በጣም የምንጠብቀው ጨዋታ ደግሞ በሊጉ መሪ አርሰናል እና በሊጉ 3ኛ አስቶን ቪላ መካከል የሚደረገው ነው። አስቶን ቪላ ፓርክ፣ የቪላ ፓርኩ ክለብ። ይሄ ጨዋታ እንኳን ኤምሬትስ ላይ ነው፣ ግን በቪላ ፓርክ እንደዚህ ያለ ውጤታማ ቡድን ውድ ቤተሰቦቼ ይኖራል ተብሎ በዚህ ሰዓት ላይ አልተገመተም ነበር። ሲዝኑ ሲጀምር ተጫዋቾች በቢጫ ካርድ ምክንያት ከመጀመሪያ አስተላለፍ ውጪ ናቸው። በአስተላለፍ ደከም ብሎ ሊመጣ ይችላል። ቢሆንም አስቶን ቪላ በቀላሉ የሚሸነፍ አይነት ቡድን አይደለም። በቀላሉ የሚሸነፍ ቡድን አይደለም። በዚህ ላይ አርሰናል ራሱ ሰሞኑን ደግሞ ማረም ያለበት ድክመት አለበት። በክፍት ጨዋታ በአስተማማኝ ጎል አስቆጣሪነት መምጣት አለበት አይደል? እንደውም ዘሰን የተባለው ታብሎይድ ምን ይዞ ወጣ መሰላችሁ? አሁን ከሳምንቱ መጨረሻ ከብራይተን ጨዋታ በኋላ ኤክስጂን ተውት አለ። ኤክስፔክትድ ጎል ኤክስጂን ተውት፣ አርሰናል በኦጂ አስተማማኝ ነው አለ። በኦን ጎል ማለት ነው። እኔ አይደለም ያልኩት፣ ዘሰን የተባለው ጋዜጣ በርዕስ እንደውም ነበረኝ። ምስሉን ባሳያችሁ ጥሩ ነበረ፣ አላዘጋጀሁትም እንጂ